እኔ በኢትዮጵያ እጅግ አሳሳቢና አስፈሪ ነው ብዬ ማስበው በተከታታይም በሙያዬ ስሰራ ከሰብስቧቸው መረጃ ተነስቼ መናገር የሚችለው ነገር ቢኖር በኢትዮጵያ የሀብት ተጠቃሚነት ጉዳይ አሳሳቢ ሆኗል። በኢትዮጵያ የባለቤትነት ጉዳይ አሳሳቢ ሆኗል። በኢትዮጵያ የፕሬስ ነጻነት ጉዳይ አሳሳቢ ሆኗል። እነዚህ ዋናዎቹ ናቸው። ለምሳሌ ብዙ ጉዳዮችና ብዙ ነጥቦችን ማንሳት እችላለሁ። እስቲ ለምሳሌ ስለ ሚዲያዎች ከሙያም ጋር በቀጥታ ስለሚያያዝ ሚዲያዎች ምን እየሰሩ እንደሆነ ወይም እንዴት እንዲያደርጉ እንደሚጠበቅ እስቲ አንዳንድ ነገር ልግለጽ። ለምሳሌ በኢትዮጵያ በነፃ ሚዲያዎች ወይም በነፃ የፕሬስ ውጤቶች ዙሪያ በአግባቡ መስራት እንዳይቻል በህግ የተተበተበ ነው። በወንጀለኛ ህግ የተተበተበ አስፈሪ ማነቆ ያለበት ነው። በዚህ ላይ ማስፈራራት አለ። ጋዜጠኛው ይፈራል። በቅርቡ የተካሄደው ምርጫን በተመለከተ አንድም ጋዜጣ ደፍሮ የጻፈ የለም። በ20ኛው ክፍለ ዘመን ለአንድ ስላይድ ውጤት 96% አንድ ፓርቲ ያሸነፈ ተብሎ ሪፖርት ሲደረግ በየቦታው እንዲታዘቡ የተበተኑ ጋዜጠኞች አንዳቸውም ምንም አላሉ። ይሄ እንግዲህ የድፍረቱና የነጻነት ምልክት አይመስለኝም። ሌላው አሳዛኙ ነገር ለምሳሌ የኢትዮጵያ የሲቪክ ማህበራትን በመወከል እነሱን መርተው በተለያዩ አገሮች ከታዘቡ ምርጫውን ሪፖርት ያደረጉት የሰብሳቢ አቶ ታደለ ይመር ማን እንደሆኑ የኢትዮጵያ ህዝብ ያውቃል። እሳቸው የሲቪክ ማህበራትን ተሰብስበው ሪፖርት ሲያደርጉ ጋዜጠኛው አዳምጦ ሄዶ እሳቸው ሪፖርት አድርጉ ብሎ ጻፈ። እሳቸው የኢትዮጵያ ህዝብ በተለይም አማራው ለሰራው ወንጀል አማራው ህዝብ ለሰራው ጥፋት ይቅርታ ጠይቃለሁ ማለት ኤርትራ ሄደው የአማራን ህዝብ በኤርትራ ጉዳይ ላይ ጥፋተኛ አድርገው ምንጣፍ ላይ ተደፍተው ይቅርታ ጠይቁ ሰው እንደሆኑ አገር የሚያውቀው ነው። እኚህ ሰው ናቸው እንግዲህ ዛሬ ደግሞ የኢትዮጵያ ምርጫ ፍትሃዊና እውነተኛ ነው ታማኝ ነው ብለው በሺ የሚቆጠሩ ድርጅቶችን ወክለው ሪፖርት ያደረጉት። አንድም ድርጅት ግን ይሄን አልጻፈውም። አንድም ጋዜጣ ይሄን አልጠቆመም። ይሄ የሚያሳየው አፈና እንዳለና ፍርሃቻ እንዳለ ነው። ስለዚህ የኢትዮጵያ ጋዜጦች በአሁኑ ሰዓት ወደ ምን ሄደዋል? ወደ ተረት ወርደዋል። የሁለት ዓመት ልጅ ተደፈረች ትልልቅ ዜና እየወጣ ነው። ጉዳዩ ትንሽ ሆኗል ማለት አይደለም። አርቲስት አስነጠሰ እየተባለ እየተጻፈ ነው። ነዋይን እንቅፋት መታው እየተባለ እየተጻፈ ነው። ዛሬ ኢትዮጵያ ጋዜጦች ለኢትዮጵያ የሚጻፍበት ወቅት ይሄ ሆኖ ሳለ እንደዚህ እየጻፍክ እንዴት ነው የምትኖረው? ምን አይነት ህሊናስ ነው የሚኖረው? ይሄ አንዱ ጉዳይ ይመስለኛል። ሌላው የግል ሚዲያ በማስመሰል እየተዘጋጁ ያሉት ሚዲያዎች ህዝቡን በጣም እያምታቱ ነው። ለምሳሌ ኢትዮ ቻናልን መውሰድ ይቻላል። ኢትዮ ቻናል ማለት በቀጥታ ለተወሰኑ ባለሀብቶችና ባለስልጣኖች ጥብቅና የቆመ ከዛ ጥብቅናው አንድ እርምጃ መነቃነቅ የማይችል መረን የወጣ ጋዜጣ ነው። አንዳንድ ጊዜ ራሳቸው ያድጎች እያፈሩበት ይሄ ሰውዬ ምንድነው ይላሉ። ለምሳሌ አንድ ምሳሌ ልንገር። በካፋ ዞን ምርጫ ጣቢያ አቶ ብርሃኑ አዴሎና ዶክተር አሸብር ወልደጊዮርጊስ ለምርጫ ተወዳደሩ። ምርጫው ከመካሄዱ በፊት 2 ቀን በፊት ኢህአዴግ ዶክተር አሸብርን ለሶስተኛ ጊዜ ዘራቸው የሚል ርዕስ ያለበት ጋዜጣ ለህዝብ ተበተነ። ምርጫው እሁድ ነው፣ ጋዜጣው የተበተነው ሮብ ነው። እሁድ ውጤቱ ሪቨርስ ሆነ። እንደዚህ አይነት ሰዎች ሪስፔክት የሚደረጉበት እንደዚህ አይነት ጭንቅላት ያላቸው ሰዎች የሚከበሩበት ቦታ
የሰነድን ጋዜጣ ለምሳሌ እንዴት እንደተቋቋመ በግልጽ ቅድም ነግሬያለሁ። ሰነድ ማለት ያው አንተ በዋና አዘጋጅነት ሰራበት የነበረው ጋዜጣ እንድሰራ ተገድጄ እንድሰራ የተደረኩበት ማለት ነው። ሌላ ለሰንደቅ የሚባል ጋዜጣ አለ ነው ፉሊ ፋይናንስ የሚደረገው በአቶ አብነት አማካኝነት ነው። አቶ አብነት ከየትም አያመጣም ገንዘብ የሚያመጣው ከሌላ ቦታ ነው፣ ከዋናው ነው የሚወስደው። በጣም የሚገርመው በአሁኑ ሰዓት ደግሞ ጨዋ የሚባሉ ጋዜጦች ተብለው እየተመረጡ ነው። ምክንያቱም የፕሬስ የህትመት ዋጋ እየተወደደ እየሄደ ስለሆነ ከገበያ ለመውጣት በጣም ጫፍ ላይ የደረሱ ጋዜጦች ጨዋ ከሆናችሁ የመንግስት የልማት ድርጅቶች በማስተዋወቂያ እንዲደግሟቸው ተብሎ ደግሞ ስማቸው እየተመረጠ ያሉ ጋዜጦች አሉ። ሰሞኑን ድጎማ ይጀምርላቸዋል። የግል ጋዜጦችን በማስተዋወቂያ ስም ለመደጎም ደግሞ እንቅስቃሴ ተጀምሯል። እኔም ተጠይቄያለሁ። እንግዲህ ማስረጃ ምንድነው እንዲህ ለማለት አሰገድ እኔ ራሴ ተጠይቄያለሁ። ሰነድ ጋዜጣ በእንደዚህ ከሚደጎሙት መካከል አንዱ ነው። ይህ እቅድ በመንግስት ኮሚኒኬሽን ጉዳዮች በኩል የተያያዘ ነው ተብዬ ተነግሮኛል። እኔ እንደ በዋና አዘጋጅነቴ እኔን የሚያሳስበኝ ምንድነው መደጎሙ አይደለም የሚያሳስበኝ። ግማሹን ጋዜጣ ባለሀብቶቹ፣ ግማሹን ጋዜጣ የመንግስት ተቋማት ድርጅቶች፣ ግማሹን ጋዜጣ መንግስት ከደጎመው የትኛውን አማራጭ አይቶ ነው ሰው ባላንስ የሚያደርገው? ይሄ ለኔ የሚያሳፍር ነገር ነው። አንድም መቀበል ያልቻልኩት እውነት ቢኖር ይሄንን ነው። በጣም ከሚገርም ለምሳሌ ጋዜጦቹ ራሳቸው ሚኒስትር ምናምን ለመጠበቅ ብላ ሲቋቋሙ የሰነድ ጋዜጣ እንዴት እንደተቋቋመ ለምሳሌ አንድ በጣም የሚያስቅ ነገር ልንገር። አቶ ተሾመ ታፈሰ የሚባሉት የአቶ ብርሃኑ አሎ ይሰማል? አዎ ይሰማል። ይቀጥል። የአቶ ብርሃኑ ጓደኛ ናቸው። እሳቸው ሚስታቸውን አምጥተው በሚስታቸው ስም ጋዜጣው ፈቃድ ወጣ። ገንዘቡን የሚሰጡት አቶ አብነት ናቸው። የጋዜጣው ምክትል አዘጋጅ ተብሎ የመጣው የአቶ ተሾመ ወንድም ነው። የጋዜጣው የሴልስ እና የስርጭት ኃላፊ ዲዛይን ምናምን ተብሎ የመጣው ደግሞ የአቶ ተሾመ ልጅ ነው። እኔ ቢሮስ ነው የምቀመጠው። ጽሁፍ ከየት እንደሚመጣ አላውቅም። ይሄንን ጽሁፍ ፕሪንት አድርግ ነው የሚለው። የሆነ አንድ ወገን ይሰድባል፣ አንድ ወገን የሚመርጥ ጽሁፍ ነው የሚመጣው። በዚህ አጣብቂኝ ጊዜ ውስጥ ሚስቴ ወልዳ ስለነበረ ምንም ማድረግ ስለማልችል ለ4 ወር ኖሬያለሁ። እንደዚህ አይነት ቀልድ እየተቀለደ እንዴት ነው የምትሰራው? ከፕሬስ የሚጠበቀው ነገርና አሁን ፕሬሱ እያበረከተ ያለው ነገር ለኔ በጣም ስህተት ነው። ወደፊትም ከየትኛውም አጥፊ አካል በላይ ፕሬሱ ይጠየቃል የሚል አቋም ነው ያለኝ በግሌ። ፕሬሱ ነፃ ፕሬስ የሚባለው ፕሬስ ራሱ አድርባይ ፕሬስ ሆኗል በአሁኑ ሰዓት። አንድም ፕሬስ የለም ደፍሮ የሚጽፍ ያየውን አንድም ፕሬስ የለም ኢትዮጵያ ውስጥ። ዌብሳይት ምናምን ውስጥ ገብቶ ማየትና ቼክ ማድረግ ይቻላል። ኢትዮጵያ ውስጥ ኮራፕሽን አለ? አዎ አለ። የትኛውም ሚዲያ አይዘግበውም። ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ? አዎ አለ። ማንም ጋዜጣ አይዘግብም። ኢትዮጵያ ውስጥ የሪሶርስ ብክነት አለ? አዎ አለ። ማንም ሰው አይዘግበውም። ኢትዮጵያ ውስጥ ሁሉም ኢንቨስተሮች እኩል ይዳኛሉ ወይ አይዳኙም? ማንም ሰው አይዘግበውም። ኢትዮጵያ ውስጥ ሁሉም ባለሀብቶች እኩል መክፈል የሚገባቸውን ክፍያ ለመንግስት ይከፍላሉ፣ ለህዝብ ይከፍላሉ፣ ለሀገር ይከፍላሉ? አይከፍሉም። ነገር ግን ሁሉም ጋዜጦች ይሄንን አይሰሩትም። ኢትዮጵያ ውስጥ አጭበርብረው እንደፈለጋቸው ሲንቀሳቀሱ የነበሩ ሰዎች መኖራቸው እየታወቀ ሚዲያው ዝም ይላቸዋል። አንድ አሳፋሪ አሳዛኝ የሆነ እኔ ለመጨረሻ በቃ መጨረሻ አንጀቴ የተቆረጠበትን ጉዳይ አላጫውተህ። ወደ ደቡብ አፍሪካ የዓለም ዋንጫ እናሳያለን ብለው ማስታወቂያ ያወጣው ከአንድ ሰው 37000 ብር አካባቢ በወጋገን ባንክ አማካይነት በየትኛውም ቅርንጫፍ ማለት ነው ወደ ድርጅታቸው ገቢ እንዲደረግላቸው በሬዲዮ፣ በቴሌቪዥን፣ በግል ጋዜጦች ማስታወቂያ ወጡ።
ከ45 እስከ 55 ሚሊዮን ብር የሚሆን ገንዘብ ተሰበሰበ በጠራራ ፀሐይ በመንግስት የመገናኛ አውታር የመንግስት ህግ እየተጠቀሰ ማስታወቂያ ተሰርቶ ተሰበሰበ ገንዘቡ ከተሰበሰበ በኋላ ግን ሰዎቹ ትሄዳላችሁ ደቡብ አፍሪካ የዋንጫ ጨዋታ ትመለከታላችሁ እግር ኳስ ትመለከታላችሁ ተብለው የተጭበረበረ ቲኬት ይዘው ተሰጥቷቸው ገንዘብ ያስገቡበትን ደረሰኝ ይዘው አስካሉካ ትሬዲንግ በር ላይ ሲሄዱ ያጋጠማቸው ነገር ግን የሚያሳዝን ነው በፖሊስ የተደበደቡ ከዛ ጋር ዞር ብለው ነበር የተባሉት ለሁለት አመት ሙሉ ለሁለት ወር በተከታታይ ሰዎቹ ለመብታቸው ሲጠይቁ እየተዘረፍን ነው ያሉ ቢሮ ሲሄዱ ገንዘባቸውን የከፈሉበት ቢሮ ሲሄዱ ፖሊስ ያባረራቸው ከርሞ ሌላው ከሀገር ከወጣ በኋላ ፖሊስ መግለጫ ሰጠ ሰውየው ራሱ እጁን እንዲሰጥ የ5 ሚሊዮን ብር ይዘናል ንብረቱን ተቆጣጥረናል ምናምን የሚል ጅብ ካለፈ ውሻ ጮኸ ነገር ግን የዚህን ታሪክ ሲሰማ ሰውየው የማይከሰስ የማይነካ ማንንም ሰው ሊደርስበት የማይችል የተለየ ኃይል ያለው ሰው እንደሆነ ነበር የሚነገረው ደቡብ አፍሪካ ሄደው ራሳቸውን ለመለወጥ ገበሬዎች በሬያቸውን ሸጠው ንብረታቸው ባላጣ ተበደረው የመጡ ሰዎች ተስፋ የቆረጡ ራሳቸውን ያጠፉ አሉ አብዶ ሆስፒታል ይገባል ድልድይ ስር ያደሩ ጉዳያቸውን ሲከታተሉ የነበሩ ምን ያህል ሰዎች እንደሆኑ ይታወቃል ላቋርጦት ይሄን ጉዳይ ከውጭ ጉዳይ ሚኒስትር ከባህልና ቱሪዝም እንዲሁም ከማስታወቂያ ሚኒስትር ጋር ከኮሙኒኬሽን ኃላፊ ኢትዮጵያ ቴሌቪዥንም ጨምሮ ጉዳዩን በደንብ እንደሚያውቁት እኛም ዘግበን ነበር እና ምናልባት ይሄ የሙስናው ጥልቀት በሁሉም መስሪያ ቤቶች ውስጥ መስፋፋቱንና በኔትወርክ ደረጃ በግንኙነት ደረጃም በጣም እንደተስፋፋ የሚያመለክት ይመስላልና ከዚህ አንፃር ይሄን እንዲህ አይነቱን ነገር ለመቆጣጠር ኢትዮጵያ ውስጥ የሙስናውን ነገር ለመቆጣጠር ምንድናቸው በእርሶ እምነት መሰራት ያለባቸው ስራዎች መጀመሪያ ልተቀልለው ነው ያሰብኩት አሁን ያነሳልኝ ነገር በመስማ እንደ መረጃ ሰምቻለሁ አሁን እያነሳው ያለውት እኮ ነገር ይሄ አንድ ተራ ሰው ምን ተማምኖ ነው አንድም የህጋዊ ፍቃድና ህጋዊ ነገር እንደሌለ ፖሊስ አረጋግጧል አየር ባየር እንዳጭበረበረ ፖሊስ አረጋግጧል ከጠፋ በኋላ ሰውየው ማለት ነው ግን ምን ተማምኖ ነው አደባባይ ላይ ይሄን ያህል ገንዘብ ማስታወቂያ ያወጣ ሲሰበስብ የነበር ምን ተማምኖ ነው ይሄ ነው የኔ ጥያቄ ለሌላው ዜጋ እንደዚህ አይነት ሌብነት ይፈቀዳል ወይ ማን ስለሆነ ነው ይሄ ሰው እንደዚህ የሚያደርገው ምን ስለሆነ ነው እንደዚህ የሚያደርገው እነማንን ተገና አድርጎ ነው እንደዚህ የሚያደርገው እንዴ አንዳንዱ ሰው እኮ 20 ብር ሰርቃል ተብሎ እኮ 3 አመት የሚፈረድበት ሀገር ነው ኢትዮጵያ አውቶቡስ መቆሚያ ላይ ልትሰርቅ አስበሃል ተብሎ እኮ ሰው ይደበደባል አይኑ ስለቀላ ኢትዮጵያ ውስጥ እንደዚህ አይነት ዝርፊያ ላይ የተሰማሩ ሰዎች ማን አይዟችሁ ይያላቸው ነው እኔ የሚያሰጋኝ ይሄ ነው ሌብነቱ ህገወጥነቱ እያደገ እየጨመረ እየመጣ ነው እንዴ ማን ነው አንድን ሰው ባለስትራና